ምሽዋር እያደረሰ የተለያዩ ሴቶችን አረብ ሀገር ያለች ሴት ደግሞ መኪና ያለው ወንድ የሆነ ትልቅ ነገር ይመስላታል። በቃ እዛ ቤት ከዛ ቤት እዚህ ቤት ስለሚያደርሳት ወይ ፓርትታይም የምትሰራ ከሆነ የታክሲ ሳታወጣ ከአንዱ ፓርትታይም መዳም ቤት ወንዱ መዳም ቤት ስለሚያደርሳት፣ ከማዳም ቤት ኢጃዛ ቤት ስለሚወስዳት፣ ከአንዱ ጓደኛዋ ቤት አንዱ ጓደኛዋ ቤት ስለሚወስዳት፣ ሪምዬ እኔ ፍቅር ስለሚወስዳት በቃ ትልቅ ነገር ይመስላታል መኪና። ከዛ በሴቶች ይከበባል መኪና ከያዘ በኋላ። ያልሹ ትክክል ነው። ተከበበ መኪናው እንዲያዝ ማለት ነው። ግን ደግሞ አላህም ተመልካች ነው ማለት ነው። ሀቅ ግን እንኳን ለሴት ሊያበላ ቀርቶ ለራሱ የማይሆን ሆኖ ነው የቀረው። ሴት በድራም እንኳን ሴት ሊያበላ እመኝኝ፣ ሴት በደንብ ያበላል። ከአንቺ የሚበላውን እንደ ሴቶች ነው የሚያበላው። አረ ለራሱ የማይሆን ነው እንኳን ሴት ሊያበላ። እንዴት የት ያደርጓል ታዲያ ከአንቺ የበላውን ገንዘብ? የሰጠሁት ከአንቺ የወሰደውን 32,000 ድርሃም መኪና ገዛበት። በመኪናው የሚያገኘውን ትርፍ የሚሰራበትን ገንዘብ የት ነው የሚወስደው? ለሴቶች ካለ ኧረ እንዲህ አላህ እኮ ቁም ማን ነው ተመልካች ነው ሀቡ ማለት የእሱን ዋጋውን እኮ ሰጥቶታል። ምንም አሳጥቶ በቃ ምንም ቡክንነትን አላህ ሰጥቶታል። እንደዚህ አይነት ቦታም አላደረሰው። ሰው እኮ ለራሱ ሲተርፈው ነው ለሌላ ሰው ቪዲዮ የሚጋብዘው ማለት ነው። ታዲያ እንደዛ ካልሽ አላህ ተመልካች ነው አላህ አለ ካልሽ ምን ያደርግልሽ? ሚዲያ ላይ መጣሽ ታዲያ? አላህ የስራውን እስኪሰጠው ቁጭ ብለሽ መጠበቅ ነው አይደል? ያው ግን በዚህም በአላህም ላይ ደግሞ አንቺ ለፈጣሪ ከሰጠ ይኸውልሽ፣ ለፈጣሪ ከሰጠሽ ምድር ላይ አትጠይቂ። ለፈጣሪ የእጁን እንዲሰጠው ለፈጣሪ ሰጠሽ ከሆነ ወደ ፈጣሪ ያልቀሰሽ ከሆነ ለምድር ላይ ፍርድ ቤትም አትከሽም፣ ሚዲያ ላይም አትወጭም። ግን ለፈጣሪ ካልሰጠሽ ነው በምድር የምትከሽው። ወይ በምድር ወይ በሰማይ ነው መካስ። አንቺ ፈጣሪ በአይንሽ እንዲያሳይሽ እሱ ላይ ለፈጣሪ ሰጠሽ ከሆነ በቃ የፈጣሪን ነው የምትጠብቂው። ግን ለፈጣሪ ካልሰጠሽ በህግም ሲጀመር መክሰስ አትችልም። ባሌን አበደርኩ ተብሎ በህግ ይከሰሳል ውዶቼ? አበደርኩ ሳይሆን አለብኝ ብሎ እሱ ፈርሞ ወረቀት አለኝ እና ወረቀት ባዶ ወረቀት ላይ የፈረመው ምን ያደርግልሻል? አንቺ ህግ እንትን ገብቶ ያልጸደቀ ነገር ህግ ያላጸደቀው ነገር አይሆንም። ማሪ ስታበድሪ አንድ ሰው ሲያበድር ውል መፈራረም አለበት። ይህ ሰውዬ ሀቅሽን ላብሽን ፈርቶ ፈጣሪን ፈርቶ ካልመለሰ ቆይ መጀመሪያ የሰጠሽው ስለወደድሽው ነው። ውል እኮ አለኝ ሀቡ ውል አለኝ። ወረቀቱ ላይ እኮ ጽፎ በሱ መኖሪያ ፍቃድ በእኔ መኖሪያ ፍቃድ ተጽፎ ውል ላንብበው፣ ውሉን ላንብበው፣ ላንብበው ውሉን። በአረብኛ ነው። እሺ አረብኛ ነባለሁ፣ አረብኛ ነባለሁ። በምን ልላክልሽ? እኔ ቁጥርሽ ወይ መስዬን ኢንቫይት አድርጊያታለሁ። ቁጥርሽን ላኪላትና ዋትሳፕ ላይ ተልኪልኝና አነባዋለሁ ውሉ። እሺ ህጋዊ ውል ከሆነ ኮምፒውተር ቤት ነው ሄዳችሁ የተፈራረማችሁት? አዎ። ኦኬ ቤት ውስጥ የተጻፈ መስሎኝ። ታይፒንግ ሴንተር ቲንክ ሴንተር ነው። ኢንቫይት አድርጊሻል መስዬ ወይስ ማንን ነው ኢንቫይት ያደረኩት? እኔ የምልሽ ብዙ ጊዜ እከታተልሻለሁ ብለሽኛል። ስምሽ ማን ነው ማሪ? ስሜ ፋጡማ። ፋጡማዬ ብዙ ጊዜ እከታተልሻለሁ ብለሽኛል አይደል? አዎ። እውነት ትከታተኛለሽ? ወላሂ እከታተልሻለሁ። ግን ብሩን የወሰደበት ምክንያት ያኔ በግዴታ ነው የወሰደው አሊያም ደግሞ ገና ሳልጠይቅሽ በቃ ወላሂ እከታተልሻለሁ። እኔን ከተከታተል እኔ እህቶቼን የምመክረው ምክር አትሰሚ? ሰምቻለሁ። ለምን ለወንድ ብር ሰጣሽ? ያኔ እኔ አንቺና ሰርቼ መልስልሻለሁኝ ያለኝ ሰርቼ መልስልሻለሁኝ። ከዛ ደግሞ አላስቀምጥም። ብድር አታበድሩ። ብድር አበድረው እዚህ ቤት የሚመጡ ሰዎችን አንቺ ባንክ ቤት ነሽ ወይ ማን አበድር ያለሽ? አያገባኝም ብዬ እንደማባር አታውቂም? ማበደር በራሱ ጠላት መግዛት እንደሆነ አታውቂም? አሁን ይሄ ሰው ብርሽን ሌላ ብርሽን እንጂ ሰውዬውንማ በግድ ማምጣት ማለች። ብርሽን ብቻ ነው መጠየቅ የምችው። በግድ የኔ ሆነ አይባልም። አልፈልግም ብሎ ከሄደ ገባሽ?
አሁን ግን ስትለያዩ በብር ምክንያት ከእሱ ጋር መደዋል፣ መጨቃጨቅ፣ ብሬን አምጣ አታምጣ ግብ ግብ ውስጥ አትገቢም ነበረ። በቃ ተለያያችሁ፣ እርስት አድርገሽ ህይወትሽን ትኖሪ ነበር። ገባሽ? በጣም ማበደር በግድ ነው ደግሞ አትበይ። ወደሽ ፈቅደሽ ነው የሰጠሽ። በግድ የሚባል ነገር የለም። በግድማ ውኡ ብለሽ ጎረቤት ፖሊስ ይጠራል። በግድ አንገትሽን አንቆ ብርሽን ሊወስድብሽ ማንም አይችልም። ኢማራት ላይ አረብ ሀገር እኮ ነው፣ ኢትዮጵያ አይደለም። ኢትዮጵያ ወላሂ አቡ ልንገርሽ፣ ምክንያቱም እኔ ከነገር ለማረፍ ስል በቃ ሰጥሻለሁ ሲለኝ ሰጠሁት። ያው ነው የእውነት በግዴታ እንጂ ወድጄ አይደለም። በግዴታ ማለት ሽጉጥ ደቀነብሽ እንደዛማ አይደለም። መቼም አንቺ ሰላምሽን ላለመነሳት ብለሽ ከሰጠኝ ብለሽ አንስተሽ የምትሰጠኝ ሰላም የምን እንዳያኮርፍ ባልዬ እንዳያኮርፍ ጀርባውን ሰጥቶ እንዳይተኛ ምንድን ነው ሰላም እንዴ? አንዴ ብድር አበደርኩት ያልሽ፣ አንዴ አስገድዶኝ ነው ያልሽ፣ አንዴ ቤተሰቦቹ ያንቺን ብር አይበላም ይሰጥሻል ብለውኝ ነው እነሱን ተማምኜ ነው አልሽ። ቤተሰቦቹም እሱም ብርሽን አልበላም 32,000 ድርሃሙን አበድርኝና መኪና ገዛለሁ እና እኔ ባል ገንዘብ የሴት እንደሚወስድ ያላቅም። እኔ ተወልጄ ያደኩበት ቤተሰብ ወንድ እሱ እንደሚያስተዳድር እንጂ እንደሚወስድ ያላቅም። ለዛ ነው ተናድጄ እዚህ ልናገር የመጣሁት እኮ ይሰጣል ብዬ። አየሽ መጣሽ አሁን ወደ እኔ ባደግኩበት ቤተሰብ ወንድ ያስተዳድራል እንጂ ከሴት ብር ሲወስዳል። ያ ነው አቶ ማያስ ያዘኝ ያ ነው እንዴት ወስዱ ብሬን ያንጣ ብሬን ያቃጠለኝ እንጂ እኔ እሱ ባልነት አይደለም። ገባኝ ማሪ። እኔ ባደግኩበት ቤተሰብ ባል አስተዳዳሪ ነው አይደለ ያልሽው? መጣሽ እኮ ወደ እኔ ጎበዝ። ታዲያ የሰው ልጅ ያደገበትን ይረሳል እንዴ? እኔም አባቴ ማለት ነው ሰርቶ እናቴንና ከእናቴ ውጭ 2 ሚስቶች አሉት። 3 ሚስቶቹን ቀጥ አድርጎ ያስተዳድራል። 3ቱም ሚስቶቹ አይሰሩም። ከ3 ሚስት 19 ልጅ ወልዷል አባቴ። 19 ልጆች እሱ ብቻውን እየሰራ ሌሊት ሱቢ ሰግዶ ወጥቶ ሱቅ እየከፈተ ሰርቶ ነው ቤቱን ያስተዳደረው። 3 ሚስት ብቻውን 19 ልጅ ብቻውን ነው ያሳደገው። አየሽ፣ እንደዚህ አይነት ጀግና አባት ነው ያሳደገኝ። ወንድ ልጅ ሰርቶ ቤተሰቡን ያስተዳድራል እንጂ ወንድ ልጅ ከሴት ብር አይቀበልም። እንደዚህ አይነት ቤተሰብ ነው ያሳደገኝ ካልሽ ለምንድን ነው ታዲያ ለባልሽ ብር የምትሰጪው? ዛሬ ደግሞ መጥተሽኛ ጋር ብርሽን ወስዶ እንትን ሲልብሽ ሲጠፋብሽ መጥተሽኛን እኛ ዋስ እንሆናለን ብለናል፣ ስጩ እናስመልሳለን ብለናል አላልንም። ያለው ማነው? የራሱ ቤተሰቦች ስጩ እኛ አለን አሉ። የታሉ አሁን ቤተሰቦቹ? ያሉም በስዲ አጥባ ሰጡኝ እና ሲቀጥል ማለት ነው በሰዓቱ እምነት ኧረ ወይ የአንቺ ቤተሰብ ቢሆን ቤተሰብ ሲሆን ሀቅ የሌለው ቤተሰብ ምንም ጥፋተኛ ብትሆኝ ያን ጥፋተኛ ሰው ነው ሰፖርት የሚያደርጉት። ቤተሰብ ሲሆን ማለት ቤተሰቦች እየማገጣ አብረሹ እንድትሆኝ ነው የሚፈልጉት። ችግር የለውም እሱ እየማግጥ አንቺ እየማግጥ ያስታርቀውናል። አሁን እንደዛ ጭራሽ አያምኑም። እኔ ደግሞ ሰውም ነግሮኝ ምናምን አይደለም፣ እኔ ስልኬ ብቻ ነው መረጃዬ ማለት ነው። ሲቀጥል ስለ ገንዘቡን በተመለከተ እኔ እምነት ነው እኔ አላቅም። ሰው የሰውን ገንዘብ ወስዱ አላቅም። የምትወጁ የምታምኙ ሰው ወስዱ እንደሚከዲ አላቅም። እኔ ሰርቶ ያመጣል እንጂ እንደዚህ ያደርጋል አላቅም። እኔ ተከታተሽ አታውቂም መመልሽ። እኔ ቤት ተከታታይ ብትሆኝ ኖሮ እንዳልሽው እኔ ቤት ተከታታይ ብትሆኝ ኖሮ እንደሚከዳ ታውቂ ነበር። ብዙ ከሀዲዎችን ሰምተናል። እዚህ ቤት ብዙ ሰው ተክዶ፣ እዚህ ቤት በጣም ብዙ ሴቶች በወንድ ብር ተበልተው አልቅሰው አባብለን አይዟችሁ ብለን ጠይቀን የመለሱም አሉ ያልመለሱም አሉ። ይህንን ሁሉ ጉድ ትሰሚ ነበር፣ ትማሪ ነበር። ከዛ ግን አንቺ አውቀሽ ነው አንቺን ተከታታይ ነኝ ያልሽኝ። ወላሂ ተከታታይ ነኝ። ገና ቲክቶክ ሳይሆን ከፌስቡክ ጀምሮ ይከታተልሻለሁ። ወላሂ ማነው ቃጣ ወላሂ ይከታተልሻለሁ። ምን አስዋሽኝ? ነገርኩሽ እኮ ምን እንዲሆነ እዝነትም አለ። ከዛ ደግሞ ሰርቶ ያመጣል። ባልና ሚስት ምንድን ነው የሚባለው? እኔ ሹፍርና ጨርሼ ምናምን ብሰጭ የምንችግራ ምናምን ሲል እኔ ሰጠሁት። ካላስ ብን እየተቃጠልኩ ከሰጠሁ በኋላ በቃ እየተቃጠልኩ ማለት ነው። መስጠት ፍላጎት እኮ የለኝም። ሳትፈልጊ ያደረግሽው ነገር ማለት ነው እኮ ባል እንዳያኮርፍ እንዳይሄድ። አረ እንዲያኮርፍ እንዲያሄድ አይደለም ወላሂ ይጣረግ። ግን እኔ ያው አንቺ የራስሽ ቅርብ ሰው እንዴት እምቢ ይላል ምናምን የሚል ነገር አለ።
አብረሽ ተቀምጠሽ እንዴት እምቢት እላለሁ የሚል እንጂ እኔ ያንን በብር ወንድ መያዝ ወላሂ ይደብራል። ከምንም በላይ ይሁን እኮ ሞልቷል። ይደብራል ካልሽ ከፍለሽ አመጣሹ 9,000 ድርሃም ወጥተሽ እንጃ ፍቃድ አወጣሽለት፣ መኪና ገዛሽለት። እናቱ ነሽ አንቺ ሚስቱ ነሽ። ያን በእዝነት ነው። እኔ እናቱ ሙታበት ያንን አልጠይቅም አልኩሽ አቡ። እኔ ያንን ፈልጌ ነው ሳልፈልግ የሰጠሁትን ነው እንጂ ስጠኝ አልኩት። ያማ እኮ እኔ ነይቼ ነው አልኩሽ። ነይቼ ነው የሌለውን ሰው መርዳት ምን ችግር አለው? የረዳሽውን ነገር አምጣ ማለት በጣም ጥሩ አይደለም። ደግሞ ላነሳውም አልችልም። ያን እኮ ነግሬሻለሁ መጀመሪያ ላይ። የሚረዳ ወንድ ሳይሆን የሚያስፈልጋት የሚረዳ ወንድ ሳይሆን የሚያስፈልግ እርዳታ ከሆነ ከፈጣሪ ጽድቅ ታገኛለሽ፣ አጅር ከአላህ ታገኛለሽ። እርዳታ ያንን እኔ እኮ ያንን አታገኝም። በወንድ አይገኝም። ግን እኔ በቃ ቃሌ ነው። ያንን ሂሳብ አላስገባም። አሁን አንቺ ኪሳራ ነው የከሰርሽው። ወይ ከአላህ ጋር አልተመዘገበልሽ፣ ወይ ጽድቅ አታገኝ። ኦኬ፣ ወይ ደግሞ ከሱ ምስጋና አላገኘሽ። ሄዶ ማለት ደግሞ ጽድቅ አያስገኝም ሰውዬው። አዎ ልንገርሽ፣ ጽድቅ የሚያስገኘው የእውነት የተቸገረን መርዳት ነው። ወንድ ልጅ ለወንድነቱ አብሮኝ እንዲተኛ ብዬ ባል እንዲሆነኝ ብዬ ስለረዳሁት ፈጣሪ ጋር የማገኘው ጽድቅ የለም። ኦኬ፣ እርዳታ የሚገኘው ለታመመ ሰው፣ አቅም ለሌለ ሰው ታክሞ እንዲድን ማድረግ፣ ለተራበ ሰው እንዲበላ ማድረግ ነው ፈጣሪ ጋር የሚመዘገበው። ወንድን፣ ጥጋበኛን፣ ጎረምሳን የቀለበ ጽድቅ አያገኝም ከፈጣሪ። ከዛ ያ ተቀላቢ ጎረምሳ ደግሞ ሲጠግብ አውሬ ሆኖ ራስሽን ይበላሻል። የቀለብሹ አውሬ ፋፍቶ አድጎ ራስሽን ይበላሻል። እኮ ሊበላኝ እኮ ነው። ግልሻለሁ። መግደል ራሱ ሊበላኝ ነው። በላሽ እኮ ኦልሬዲ ሄደ ማገጠ ገንዘብ ያደረግሽነትን ነገር ካደ። አንቺ ከኢትዮጵያ አምጥተሽው፣ አንቺ መንጃ ፈቃድ አውጥተሽለት፣ አንቺ መኪና ገዝተሽለት፣ ልክ ድህነቱን ሲያራግፍ፣ ችግሩን ሲያራግፍ አንቺን ተወ። በድህነት የሚያውቃትን ተወና ሌላ ሴቶች ጋር እኮ ይሄን ራሱ እንዲታቁ ነው። ይሄን ራሱ እንዲትሰሙልኝ ነው። ይሄ ራሱ ለእኔ አንድ ነገር ነው። ሲቀጥል አሁን ቁጥርሽን ለመስዬ ላኪላትና ውሉን አረብኛውን ላንብበው። ውሉ ቢሆን ከሆነ እንጠይቅልሻለን። በሚዲያ ተጠይቁም የሚል ከሆነ ሄደሽ ትከሻለሽ። ኤምባሲ ውል ካላችሁ መክሰስ ትችላለሽ። አለኝ ለእኔ እዚህ በቃ እንዲዋረድ ራሱ ይፈልጋለሁ። እንዲዋረድ ራሱ ማለት ነው። ያ ውርዴቱ ደግሞ ሴቶችን ስንት ሴቶችን እዚህ ቲክቶክ ላይ ያሉትን እንዲህ የሚያስለቅስ ማለት ነው። እሱ ያኔ ይበላቸው ያልቅሱ። የወንድ ጥማት ስላለባቸው እኮ ነው ወንድ የሚያስለቅሳቸው። ያለ ወንድ መኖር ስለማይችሉ እኮ ነው ወንድ የሚያስለቅሳቸው። ይበላቸው። ወንድ ጠምቷቸዋል። እሱ ደግሞ በነፃ ጥማቸውን አያረካላቸውም። ብራቸውን እየከፈሉ ይርኩ። ጠምቷቸው አይደለ? ስለዚህ ጠምቷቸው ነው ከባለትዳር ወንድ ጋር የሚከሰከሱት። እየከፈሉ ጥማቸውን ያርኩ። አለቀ። አሁን አንቺ ስለ ራስሽ ነው፣ እነሱን ታያቸው። ስለ ራስሽ ቁጥርሽን ላኪ ወደ መስዬ ትላክልኝ። በዋትሳፕ ውሉን ላኪልኝ። ትክክለኛ ውል ነው አይደለም የሚለውን ልይልሽ። ኦኬ አሁን እሺ እንትን ድረስ ስንት ብር ነው ጋይስ? እሷ የምትፈልገው 32,000 ድርሃም መኪና የገዛችለትን ብቻ ነው። የላይሰንሱ 9,000 ድርሃም፣ እሱን ከኢትዮጵያ ያመጣችበትን 10,000 ድርሃም አትፈልግም። እርዳታን የረዳችው ምስኪን ስለሆነ ድሃ ስለሆነ ረዳችሁ። ወንድ እየመረጣችሁ እርዱ። ሴት ልጅ ተርባ እዚህ ሚዲያ ላይ መታ ተርባ አራስ ነኝ ራበኝ እያለች የሚረዳት አታገኝም። ሴቷ መታ መዳም አውጥታ ጣለችኝ፣ አስፓልት ላይ ወደቅኩ፣ እርጉዝ ነኝ፣ ምበላው አጣው፣ ማደሪያ አጣው ስትል የሚረዳት አታገኝም። ወንድ ሲሆን ግን ያው እንደዚህ ይረዳ። መኪና ይገዛለታል፣ ላይሰንስ ይወጣለታል። ወንድ ችግር ስለሆነ ያለባችሁ ልክ የላታለ ቁጥሬን። እሺ በቃ አልወረድ። ምንድን ነው የምትወርጂው? መጨረሰን ትላክልኝ፣ አንብቤ እዚሁ እነግርሻለሁ። ትክክለኛ ከሆነ እሺ በቃ ስንት ዓመት ሰርታ ነው እሷ? ጥሩ ቤት ነው ያለችው። ማሻላ። አሁንም እዛው ቤት ነው ያለሽው ፋጡማ? እኔ የሰው ከዲያተኛ ነው እንጂ አስር ከዲያተኛ አጋጥሞኝ አያውቅም።
አልሐምዱሊላህ በዚህ እስከተሳካልሽ አልሐምዱሊላህ። ቲ ዋናው ስራ ነው። ወንድ ሄደ እንዲመጣ ወንድ ቢሄድ ወንድ ይመጣ። እንደሌላ ጊዜ ይኸውልሽ ወንድ ሲሄድ እንዳይቆጭሽ ብር አትስጪ ለወንድሽ። ወንድ ልጅ መጥቶ ተጋብታችሁ አብራችሁ ጊዜያችሁ አሳልፋችሁ ቢከዳሽና ብትፋቱ የሚቆጭሽ ነገር የለም። የእሱ ገላና የአንቺ ገላ፣ እሱም ገላውን አዋጣ አንቺም ገላሽን አዋጣሽ፣ ኢንጆ ያደረጋችሁ ወይ ልጅ ይፈጠራል። አልሐምዱሊላ ብለሽ ልጅሽን ታሳድጊያለሽ። ከሄደ ጠረግ ይበል። አንቺ ሰርተሽ ልጅሽን ታሳድጊያለሽ። አትሊስት በሐላል በትዳር ነው ልጅሽን የወለድሽው። ገንዘብ ከሰጠሽው ግን ሴት ያንገበግባል። አየሽ ወይኔ ወይ ከገንዘብ ያልሆንኩኝ ወይ ከገላ ያልሆንኩኝ ታይ ገባሻ? ስለዚህ ብልጥ መሆን ያለብሽ። ወላሂ እኔ ገንዘቤ ነው ያቃጠለኝ። ምንም አይደለም። የሰው ምንም መስሎ አይታየኝም። ወላሂ ገንዘቤ ነው የሚያቃጥለኝ። ሁሌ ገንዘቤ ብቻ። ሁሉም ሴት ይኸውልሽ የሰጠችው ገንዘብ ነው ከሄደ በኋላ የሚያቃጥላት። ገላማ እሱም ገላ ነው የእሱም ገላ ነው እኮ። ገላሽን ሼር የምታደርጊው የእሱንም ገላ ነው ሼር የሚያደርገው አለ። ስትጋቢና አብረሽ ስታድሪ እሱም አንቺም ገላ ያንቺ ብቻ ነው እንደ ገላ የሱስ ገላ አይደል? አብራችሁ ሼር ታደርጋላችሁ። ከዛ ሌላ ሴት አየና አንቺን ቻው አልፈልግሽም ብሎ ፈቶሽ ሲሄድ መሄድ መብት አለው። አንቀሽ አትዡም። በሄደ ሰዓት አይቆጭሽም። ገንዘብ አላወጣሽም ለዚህ ሰውዬ ገባሽ? ከዛ ትዳር ልጅ እንኳን ብታተርፊ ልጁ ያንቺም ነው፣ ከአንቺ ማህፀን ነው የወጣው። ለገዛ ልጅሽ አታንሺም። ልጅሽን ሰርተሽ ታሳድጊያለሽ። ወንድ ቀልበሽ ህይወቱን ቀየረሽለት። ግን ከተመቻቸ በኋላ የተሻለ ሰው ከሆነ በኋላ ወደ ሌላ ሴት ሲሄድ እንዴት ነው የሚያቃጥለው? አንቺ ባለማሹ አንቺ አልምተሽ ስትጨርሺ ተወሰደ። አንቺ ገንብተሽ ስትጨርሺ አስበሽዋል? አንቺ ሰው ካረግሹ በኋላ አንቺ ከኢትዮጵያ አምጥተሽ የኢቃማ የአይዲ አሰርተሽ መንጃ ፍቃድ አውጥተሽ መኪና ገዝተሽ ልክ ሙሉ ወንድ ስታደርጊው ገቢ ማምጣት ሲጀምር ወስዳ ሌላ ስትበላው ገባሻል? 5 ማውጣት የለብሽም ለወንድ ልጅ። ነገ ይሄዳል። ልጅሽ ግን ሁሌም ያንቺ ነው። ለልጅሽ ታወጫለሽ አፈርድም ይበልተሽ። ወንድ እንዳይሄድባችሁ እያላችሁ ስታወጡ ሲሄድ ያንገበግባል። መሄዱ አይቀርም፣ ይሄዳል አንድ ቀን። በገንዘብ የተያዘ ወንድ ይሄዳል አንድ ቀን። እስከፈለገ ጊዜ ድረስ ሲኖር ሲሄድ ይሄዳል። ወንድ ሲሄድ ወንድ ይመጣል። የምን መሞት ነው ይሄ ሁሉ መስዋዕትነት መክፈል፣ ነገ መንገብገብ ሲሄድ። ፎቶን በስልሽ ነው ክላት በውስጥ ቆይ ለኔ ነው የምትይኝ። ፋጡማ ሀቢባ ነኝ። የተፈራረማችሁትን ውል ላኪልኝ። ኮምፒውተር ቤት ሄደን የተፈራረም ነው። አረብኛ ነው ብለሻል። ዳንብ የወንድ ጥላቻ አለብሽ። ደግ አደረኩ። እንኳን እሳይ የወንድ ጥላቻ ቢኖርብኝ አገባ ነበር። ወንድ ልጅ ወልድ ነበር። አባቴ ወንድ ነው። ወንድሞቼ ወንዶች ናቸው። ወንድሞቼ ግን ሰርተው ሚስቶቻቸውን ያስተዳድራሉ። ሚስቶቻቸውን እቤት አስቀምጠው 3 ወንድሞች አሉኝ። ጀግና ሰርቶ አዳሪዎች ናቸው። ሚስቶቻቸው እቤት ተቀምጠው ልጅ ያሳድጋሉ። ወንድሞቼ ሰርተው ቤታቸው ሚስቶቻቸውን ልጆቻቸውን ያስተዳድራሉ። ከአባታቸው የተማሩት ይሄንን ነው። አባቴ ያስተማረን ይሄንን ነው እንጂ በሚስቶቻቸው አይሸቅሉ። ልክ ይልሻል። ይሳል አማና ይሳል አማና ማለት አደራ ነው። በአደራ የተሰጠ ነው የሚለው። ኦኬ ጀማል መሐመድ ጀማል መሐመድ ነው እንዴ ስሙ ልጁ? አዮ ኦኬ። ታዲያ እዚህ እኮ የተጻፈው 12,000 ድርሃም ነው እኮ እሱ ያመነው ነው የፈረመልኝ። ሌላውን ክዶ እሱ 20,000 ክዶ 12,000 ድርሃሙን ያመነው። ይሄን ራሱ ይስጠኝ፣ ይሄን ራሱ ተሰጠኝ። ማሻአላ ያው እንኑ ይሸፍናል ማለት ነው። ይሄንኑ ካቶ ይስጠኝና የቀረውን ይሸፍናል። ይሄው ራሱ የተሰጠውት ካቶ ይሄን ልሰጥ እኮ ከ32,000 ድርሃሙ 20,000 ክዶ 12,000 ያመነው። አዎ እሱንማ ምን ውሃና ምናምን እየገዛሽ እንትን ያልሽው ሁላ አስበሽ ነው እንዴ? 100,000 ሰቢው እኩል ስለምካፈላለኝ ካዲ ማለት ነው። ከሀዲ ሲክድ ሶኬ ችግር የለውም። እስኪ ይሄን ብቻ ይስጠኝ። ይሄ ያመነው ብቻ እኔ አልፈልግም። አንቺ ፋጥማ ሙሐዲን ነሽ? አዎ
ረቀም ሸክሲ የሁለታችሁም ረቀም ሸክሲ የሁለታችሁም አይዲ ነምበር ተገልጿል። እዚህ ጋር ዜግነታችሁ ተገልጿል፣ ስማችሁ ተገልጿል። ግን እኔ ጋር በአደራ ያስቀመጠችው 12,000 ድርሃም አላት ነው የሚለው እና ቀን ለምን አልተጻፈም ታዲያ? ይሄ መች? አዎ ተጽፏል። 27/11 ወር 2010 ያኔ እንዲሰጥ ነበር። ቆይ ወጣ አለ ህዝብ ማና አለ እና ይትም استرجاع المبلغ بالتاريخ أو استرجاع المبلغ ገንዘቡን የሚመልስበት ቀን 27/11 2025 ኦክቶበር 27 ኖቬምበር 27 ነበር መስጠት የነበረበት። ለምን እስካሁን አልሰጠሽም? ምን አለ? ለምን መጣሁኝ? ፍቹንም ሆነ ገንዘቡን በዚህ መልክ እኔ አልፈልግም። ትዳሩን አይደል ዛሬ ሐሙስ፣ ሰኞ፣ ጁማ፣ ቅዳሜ ይሄን ወር እየተባለ ከ1 ዓመት በላይ አሳለፈ ማለት ነው። 2ኛ ዓመት 10ኛው ወር አለፈን። አንድ ዓመት ማነው በአሻራ የፈረመው? አንቺ? እሱ ራሱ እንደ እሱ ነው እንጂ እኔም እየፈርማለሁ። አይችልም እንዲህ አልተማረም። አለመማር ሳይሆን መሆን ያለበት እንደዚህ ስለሆነ አሻራ አልሰጥም ካለ ማሽን ላይ እንዲወጣ አሻራውን እሱ እንዲሆነ እንዲታወቅ ነው እንጂ ነው። እሺ ታዲያ ይሄንን ይዘሽ ታዲያ አንቺ ለምን ፖሊስ ጣቢያ አትሄጂም? ህጋዊ ነሽ አይደል? እኔማ ህጋዊ ነኝ፣ አልሐምዱሊላህ ህጋዊ ነኝ። ታዲያ ህጋዊ ከሆንሽ ለምን ሄድሽ አትከሽም? ታዲያ አንቺ ይሄን የመሰለ ወረቀት ይዘሽ እሄድ ያለሁ ማለት ፖሊስ ሳይሆን መሄድ ያለብኝ በእርግጥ ፍርድ ቤት ነው የሚመስለኝ። እሄድ ያለሁ እንሻለ ግን እዚህም ፍርድ ቤት ቀጥታ እኮ አይኬድም። ፖሊስ ጣቢያ ሄደሽ ፋይል ከፍተሽ እኮ ነው ፍርድ ቤት ወደ ፍርድ ቤት የሚያዘዋውርሽ። እንሻላ ሞክራለሁ። ቀጥታ እኮ ፍርድ ቤት እኮ ዝም ብለሽ ሄድሽ እኮ አያስገቡም። ከፖሊስ ጣቢያ ሳትመሪ ሳትላኪ ወደዛ ፖሊስ ጣቢያ ሄደሽ ፋይል ከፍተው ነው ወደ ፍርድ ቤት የሚያስተላለፉሽ እኮ። ፖሊስ እኮ ብሏል እንደዛ። ፎቶውን ላኪልኝ የልጁን ወይ ሴቶች ግን ፈጣሪ ወይ ድረስ ቀጣይ ናት ማለት ሳይፈልገችው እዚህ ነው። እሺ ቁጥሩን ላኪልኝ ላናግረው። ፎቶውንም ላኪልኝ ቁጥሩንም ላኪልኝ። አቡ እዚህ እንዳና ጠይቁላት። እሺ ጠይቅላታለሁ። ከዛ ፖሊስ ጣቢያ ሄዳ ትከስሳለች። እምቢ ካለ ወይ ቀን ቀጠሮ ሰጥቶ በዛን ቀን ካልሰጠ ቀጥታ ሄዳ መክሰስ ነው። አላት እኮ አሻራ ያለበት ወረቀት አላት እኮ በአረብኛ በስነ ስርዓት የተጻፈ። ቲጂ ላስገባሽ ማሬ፣ መግባት ፈልገሽ ነው ውዴ? ላኪልኝ። አበባ መለጥሽኝ። አፈሪ ብላና። ለምንድን ነው ወንዱን አፈሪ ብላና እያላችሁ የምትሰድቡት? ለምን ታስመስላላችሁ? ሰርቋት ነው። ሴቶቹ አልሰማም እያሉ ለወንድ ብር እየሰጡ ወንድ እንዳይሄድባቸው እየሰጡ እድሜ ልካችሁን ወንዱን እየተሳደባችሁ ምን ለውጥ አመጣን? እሷን ለምን እንዲያደርግሽ ትክክል አይደለም እንደማለት እሱን መሳደብ ምንድን ነው የምትጠቅሙት? እሱን ስትሳደቡ ሌላ ሴት እዚህ ጋር የምትመለከት ሴት ትክክል ናት፣ እሷ ለወንድ ብር መስጠቷ ትክክል ነው ብላ እንድታስብ እኮ እያደረጋችሁ ነው። ይኸው ልትልክ ነው ቁጥር ሄዳለች እኮ ዋትሳፕ ላይ ልትልክልኝ አልክም አለኝ። አቡዬ ችግር የለም አገኘሁሽ ትይዬ። ልትልክልኝ ነው ፎቶንና ቁጥሩን። አስመሳዩላ በጣም አስመሳይ ማየትሙት አስመሳይ ናቸው። እሷማ ተሳስታለች። ስለዚህ ስህተቷን ነግረናት ነው ከጎኗ የምንቆመው። ስህተት ተሳስተሻል፣ ወንድ በብር መግዛት ስህተት ነው ብለን ነግረናት ከዛ ከጎኗ እንቆማለን፣ ድምፅ እንሆናታለን እንዲመልስላት። ካልመለሰላት ፎቶውን እንደሚጥለቀለቅና የትኛውም ሴት እንደማትቀርበው እንነግረዋለን እንጂ እሷ ትክክል አይደለችም። አትስጡ ለወንድ ብር። ቴንኪው ረዋንዬ። ሲሄድ እንዳያንገበግባችሁ ከፈለጋችሁ አትስጡ። በቃ ዝም ብላችሁ በነፃ ፈታ ዘና በሉ። ሲሄድ ማሰላማ አለቀ። ሲሄድ አትቃጠሉ።
ለምን የሰጣችሁት ነገር የለማ? የሰጠሁት ገላዬን ነው ካልሽ እሱን ገላውን ሰጥቶሻል። አብረሽ ነው ኢንጆ እያደረግሽው፣ እኩል ኢንጆ ያደርገሻል። ብር የተበላች ሴት ብቻ ናት የምትንገበግቡ። 5 ያልሰጠች ሴት ሄደብኝ ብላ ስታለቅስ አይታችሁ ታውቃላችሁ? ሁሌ ብር የሰጠች ሴት ናት የምታለቅሰው። ሲሄድ እንዲያርጌለት 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 ይህን ገዝቼለት ይህን አብልቼው ይህን አጠጥቼው ብላ የምታለቅሰው ገንዘቧን የሰጠች ሴት ናት እንጂ ገላይን ሰጥቼው አትልም። እሱም ገላውን ሰጥቶሻል። የሱስ ገላገላ አይደለም። ልኬልሻለሁ ሀቡ ሁሉንም ፎቶንም በቁጥሩም ግን ስፈልግ ነው። በጣም እዚህ ቦታ አላገኘሁትም። ፎቶ ይቅርታ ስፈልግ ነው ቆየ ልጁ ስሙ ማን ነበር? እዚህ ጋር አንብቤው ነበረ። ጀማል። ኦኬ ጀማል። እሱም ብሎ ጀማል ማለት ምን ማለት እንደሆነ ታውቂያለሽ? በአረብኛ በጣም የሚያምር በቃ በጣም የሚያምር አይደለም፣ ቆንጆ ማለት ነው። ጀማል ለሴት ጀሚላ፣ ለወንድ ጀማል ነው። ቆንጆ ነው ባለሽ ፎቶ ልኬልሻለሁ። ምን ስም የሚወጣው በመልክ ልክ ነው እንዴ? እንዲያገኝ ምንም አይልም። እንዳየወት ከሆነ ሰልካካ ነው። ቁመቱ እንዴት ነው? ቆሞ ፎቶ የለሽም አንቺ? የላክሽን ቁጭ ብሎ ነው አለኝ። ቆሞ ፎቶ ላኪልኝ። የወንድ ልጅ ውበቱ ቁመቱ ነው ይባላል። ለምን የቁሙንም የቁጭ ያለውንም እንፖስትላቸውና እምቢ ካለ ነው የምልሽ ይምረጡ ሴቶቹ። ቆየ ቁሙን ትላክልና ቁመቱ እንደዚህ አይተን እንገምት። አሁን ኮንታክት ላድርገው፣ ቁጥሩ ልካልኛለች። አንዴ ቮይስ ላድርግለት እንዲመጣ። ወረቀቱንና ፎቶውን ፎርዋርድ ላድርግለት። ፎቶ ካለኝ ነው። ሰልካካ ነው። አዎ ሰልካካ ነው። ጸይም ነው የሚባለው። ከጸይም ትንሽ ይቀላል እና ቆይ ቁመቱን ቁጭ ስላለ አስታውቅም። ቁመቱ ስትልክልኝ እነግራቸዋለሁ። አንዴ ቮይስ ላድርግለት እና እንዲመጣ ልንገረው። ላኩለትኝ ፎቶን እና ደብዳቤውን ወረቀቱን